ሰላም ሰላም እንዴት ናችሁ? ውድ ጥልስም ቤተሰቦች እኔ በጣም ደህና ነኝ። ዛሬ እንግዲህ በአጋጣሚ እረፍት ነበርንና ወደ አንድ ቤተክርስቲያን ተጠቁመን እየሄድን ነው። አሁን የምንገኘው እንግዲህ ከጦር ኃይሎች ወደ ቤተል በሚያስኬደው መንገድ ላይ ነው። እንግዲህ እዚህ መንገድ ላይ የምናገኘው ትልቅ ቤተክርስቲያን አለ። ይህም ቤተክርስቲያን አቡነ እጨጌ ዮሐንስ ዘወይራ እንግዲህ እዚህ ቦታ ብዙ ነገር ተነግሮናል፣ ብዙ ነገር ሰምተን ነው የመጣ ነው። ብዙ ታምራት የሚካሄዱበት ቦታ ነው። ቦታውን እንግዲህ በደንብ አሳያችኋለሁ። እውነት ለመናገር አዲስ አበባ ውስጥ አይመስልም። ወደ ውስጥ ገባ ስንል ታዩታላችሁ። እዚህ ጋር ዝም ብለን ጧፍ እየገዛን ነው። መንገዱ ትንሽ እንዳልኳችሁ ወደ ቤተል ስትመጡ መንገድ ላይ ወርዳችሁ ነው። ራሱ ታፔላ አለው። እንደዚህ ወደ ታች የሚያስወርድ መንገድ አለ። እሱን ተከትለን እዚህ ጋር ካሜራውን የጠረኩት ነው። እንግዲህ ትንሽ ወደ ወረድ የሚል መንገድ አለ። ይህም መንገድ በነገራችን ላይ ስንመለስ በጣም ነው የከበደን። እንደወረድ ነው አይደለም። ስንወርድ በጣም ሮጥ እያል ነበር የወረድ ነው። ስንመለስ ግን በጣም ደክሞንም ስለነበር ቆመን ነበርና የዋል ነው። ትንሽ ድካም ነበረው። ለማንኛውም ሙሉ ቪዲዮን ተከታተሉ። ጠልሰም ዩቲዩብ ቻናሌን የምትገኙ ሰብስክራይብ ማድረግ አትርሱ። እንደዚህ አይነት ቪዲዮዎችን በደንብ ታገኛላችሁ። እንግዲህ በሩ ነው። ከዚህም ደግሞ ወረድ ያለ ማለት ነው። አሁን ከእንደገና ወደ ታች እንወርዳለን። በአጋጣሚ የእሳቸው ወራዊ በዓል ነበር እና ብዙ ሰው ነበር የነበረው። እኛ አልጠበቅንም። እንደውም እንደዚህ ሰው ሁላ ማይኖር ነበር የመሰለን። ቀኑ በአጋጣሚ የሙስሊሞች በዓል ስለነበረ እኛም ፍሪ ነበርና እንግዲህ ስናይ ሰው በቃ ንግስ ነበር የሚመስለው። ብዙ ሰዎች ነበሩ። በጣም ደስ ይል ነበረ እና ወደ ውስጥ ስንገባ ደግሞ በደንብ አሳያችኋለሁ። በጣም የተጨናነቀ ነበረ። ሰው ይወጣል ይገባል። ሰልፉ ምኑ ሁሉም ነገር በደንብ አሳያችኋለሁ። አብራችሁን ቆዩ። እንደምታዩት እንግዲህ እየገባን ነው፣ እየደረስን ነው። ቦታው ላይ እልልታዎች ይሰማሉ። በጣም በቃ ደስ የሚል እንግዲህ ዛፉን እንደምታዩት ነው። ጫካ ነገር ነው እንዳልኳችሁ። አዲስ አበባ ውስጥ አይመስልም ያልኳችሁ ለዚህ ነው። እስቲ ትንሽ ድባቡ እንድታውቁት ድምፁን እስቲ ትንሽ እንስማው። እምነት መፈለግ ነው። ቅድም እንደነገርኳችሁ ወራዊ ባህላቸው ስለሆነ በጣም የተጨናነቀ ነው። እንደምታዩት ግርግሮች አሉ። በጣም የተጨናነቀ ነው። ሰልፎች ረጅም ናቸው። ቅባ ቅዱስ የሚቀቡ ሰዎች በጣም ብዙ ናቸው። እንዲሁ ለገድሉን ለመተሻሸትም የተሰለፉት በጣም ረጅም ሰልፍ ነው እና እንደምታዩት እኛም ለማለፍ ተቸግረን ነበረ። የጠበሉ ቦታ ጠዋት ስለነበረ በጣም ብዙ ሰው ነበረ። እንደምታዩት ያው መንገዱ ይሄን ይመስላል። በቀኝም በግራም እንደምታዩት ጫካ ነው። ጸጥ ያለ ቦታ ነው። በተለይ ጠበል ተጠማቂዎች ምናምን እነሱ ሲጨርሱ ሲያልቁ ቦታው በቃ የወፎች ድምፅ ነው የምትሰሙት። በጣም የተረጋጋ ቦታ ነው። ቦታው የተባረከ የተቀደሰ ቦታ መሆኑን በዚህ ማወቅ ትችላላችሁ።
እስቲ ደግሞ የተወሰኑ ቪዲዮዎችን እያሳዩዋችሁ ወደ አውደ ምሕረቱ ሄደን ደግሞ እናያለን። እስቲ ወረደ አለ። እውነት ነው። ከሰማይ መውረድ ብቻ አይደለም፣ ከሰማይ የወረደው እሱ ወደ ሰማይ ወጣ አለ። ለዚህ ነው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አለ። በዚህ ገጽ ንባብ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቱን አገልጋዮቹን ተከታዮቹን ይዞ ወደ ተራራ ወጣ። ያውም ወደ ቢታንያ ተራራ ሁለቱንም 12ቱንም ደቀ መዛሙርት ይዟቸው ወጣ። መጽሐፍ እንዲህ ይላል። የሉቃስ ወንጌል ምዕራፍ 1 ከቁጥር 49 ላይ ስትመለከቱ አውጽኦሙ አፍአ ውስተ ቢታንያ፣ ወደ ቢታንያ ተራራ አወጣቸው ይልና ወአንሥአ እደዊሆሙ፣ እጆቹንም አነሳ። እንደምታዩት የስብከት አገልግሎት ነበረ። እንዲሁም ዘማሪያን ነበሩ። በቀኝ የምታዩት ቤተክርስቲያኑ ነው። በቆርቆሮ የተሰራው ቤተክርስቲያኑ ነው። እንደምታዩት እንግዲህ ብዙ ህዝብ ነበረ። ገድሉን የሚተሻሹ ብዙ አሁን የዚህ ሰልፍ ራሱ ብታዩት በጣም ረጅም ነው። እውነቱን ለመናገር በጣም ረጅም ነው። ይደርሳችኋል ሁላ እስኪባል ድረስ በጣም ረጅም ነው። ሰውን በጣም ብዙ ነው። ተራራው ላይ ሲያቀር ብዙ ህዝብ ነበረ። ታዩታላችሁ እና በጣም ደስ የሚል ነበረ የነበረን ቆይታ እንደምታዩት። ስለዚህ እጆቹ ዛሬም ከማዳን አላጠሩም። እስኪ ሁላችሁ የእግዚአብሔር እጆች ከምን አላጠሩ? አልሰማሁም። ከምን አላጠሩ? ዘማሪያን ነበሩ። ምርትነሽ ዘማሪት ምርትነሽም ነበረች። የእሷንም ወደ በኋላ ላይ ያሳያቸዋለሁ። ብቻ ደስ የሚል ጊዜ ነው እያሳለፍን ያለ ነው። እግዚአብሔር እጅ በሉ እስኪ ሁላችሁ ድገሙት። ከማዳን አላጠረችም። ጆሮዎቹ ከመስማት አልደነቆሩም። ዛሬም በእጆቹ ይባርከናል። ዛሬም ድምፃችንን ልመናችንን ይሰማል። ከምስጋና ለእሱ ይሁንለት። ለመድኃኔዓለም አመስግኑት። በእጃችሁ ማን ይሰማል? ድገሙት። ማን ያድናል? አሁን ለዚህ ነው ኢሳይያስ እጁ ከማዳን አላጠረችም፣ ጆሮው ከመስማት አልደነቆረችም። ዛሬም እጆቹ ይባርኩናል። እንቀጥል። በነገራችን ላይ ብዙ ተአምራት ተነግረዋል በዚህች ዕለት እና እንደው እስቲ ከብዙ በጥቂቱ እስቲ እንስማ። ጻድቁን ለመንኳቸው፣ ተስተካከለልኝ፣ ጠራም ተቻለሁ። ለበሩና አመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ ሐመል ማለገነት አስራት በኩራቷን 3000 ይመስለኛል አምጥታለች። እግዚአብሔር ይስጥልን። እግዚአብሔር ይመስገን። ጎረቤቴ አግብታ ከ12 ዓመት በላይ ልጅ እምቢ ብሏት ነበር። አይገርምም? ለጎረቤቷ እኔ መጥቼ ተሳካልኝ። የኔን መሳካት ስላየው ላኳት። ከዛስ እንዳያሳፍሩኝ ብዬ ሁለቴ መጥቼ ለጓደኛዬ ለጎረቤቴ ነገርኩ። መንታ ወንድ ልጅ! አቤት ደስ ሲል! ኧረ ይሄማ ደስ ይላል። ቡና ሲባካችሁ ሌላም ጎረቤቴ ከ6 ዓመት በኋላ እንደዚሁ ታሪኳ ተለውጧል። ኧረ መድኃኔዓለም ይመስገን፣ አመስግኑ። እንዳያሳፍሩኝ ብዬ ተልኬያቸው ነበር፣ አላሳፈሩኝም። እግዚአብሔር የተመሰገነ ይሁን። ኧረ አመስግኑላት። እግዚአብሔር ይመስገን። ደስ ይላል።
እሺ በጣም የሚገርም ነው። በነገራችን ላይ ደስ ይላል። እንደዚህ አይነት ሰዎች ይብዙ። አሁን የጎረቤት ምቀኛ እንጂ ለጎረቤት የሚያስብ ሰው የጠፋበት ዘመን ነው። እውነቱ ውሸት። ሶፋ ስትገዙ አይኑ የሚያመው፣ አዲስ ዕቃ ስትገዙ አይኑ የሚጠብቅ ብዙ ሰው አለ። በጣም የሚገርመው ደግሞ እዚህ የምንሰማው እዚህም እናታችን ለጎረቤታቸው ተሳሉ አለ። ከዛ ምን ሆነ? ልጅ እንድትወልድ ተሳልኩኝ ኦፕራሲዮን ሆኖ መንቃት አልቻለም። በጣም ይገርም ነው። 24 ሰዓት ቆየ። 24 ሰዓት ማለት አንድ ቀን ከምናምን ማለት ነው። ሙሉ አንድ ቀን መንቃት አልቻለም። መጣሁና ነገርኳቸው። ነቃለ ለጻድቁ ነግራቸው። ኧረ ደስ ይላል። ይሄ እንዴት ደስ ይላል! አመስግኑላቸው። እግዚአብሔር ይመስገን። ፈጠን በሉ። ጊዜያችሁንም ሰዓታችሁንም በአግባቡ ተጠቀሙ። እሺ ማን ክርስትና ሰው ፍቅረ ማርያም ይባላል። እስኪ በማርያም አንድ ጊዜ ሁላችሁ እግዚአብሔር ይችላል በሉ። እግዚአብሔር ይችላል። ኧረ በማርያም በሉ። እግዚአብሔር ይችላል። ድምጻችሁን ከፍ አድርጉት። በሰው የማይቻል ለማን ይቻላል? እኛ ልናደርገው የማንችለው ጻድቁ አባት አቡነ እጨጌ ዮሐንስ። ይገርማል። ይሄ የምታዩት ሕፃን ልጅ በነስር ሲመጣበት በማስታጠቢያ ነው የምንቀበለው። ትምህርት ቤት ይነስረዋል። አባቱ እየተጠራ ይሄዳል። ይመጣል እየነሰረው። መጣው ለአቡነ እጨጌ ዮሐንስ ነገርኳቸው። እግዚአብሔር ይመስገን ቀጥ አለ። ኧረ አመስግኑት እግዚአብሔር ለክብራቸው መግለጫ። እንግዲህ እንደሰማችሁት ብዙ ታምራት ነበሩ። በተለይ ደግሞ ልጅ መውለድ ያቃታቸው ወይም መሃን የነበሩ ሰዎች ብዙዎቹ ነው የምላችሁ ልጅ ወልደው መጥተው ስለታቸውን ሲያስገቡ አይቻለው እና አብዛኛውም ስለት የልጅ ነበርና እንጃ አሁን እንደዚህ አይነት መሃን የሆናችሁ ሰዎች መታችሁ ጻድቁን ብትለምኗቸው መፍትሄ እንደምታገኙ እዚህ ጋር ለመናገር ነው። ከዛ ውጭ ብዙ ታምራት ነበሩ፣ ብዙ ምስክርነትም ነበሩና መታችሁን ቦታ እንድታዩት በዚህ አጋጣሚ እመክራለሁ። ያላለቀስኩበት ቦታ የለም እውነት ለመናገር ማለት ነው። በሄድኩበት ሁሉ አለቅስ ነበር። ግን እዛ ቦታ ላይ አቡነ እጨጌ ዮሐንስ የሚባሉ አሉ። ለምን አትሄጂም ብላ የሆነች ልጅ ናት ያለችኝ። ሄድኩ መጣሁ። በ3 ቀን ውስጥ ነው ያንን መፍትሄ ያገኘሁት ማለት ነው። አሁን ከወር በላይ ሆኖኛል እየተጠበቅኩ ነው። ግን በ3 ቀን ውስጥ መፍትሄ አግኝቻለሁ። በጣም አመስግኑልኝ። በጣም ስለዚህ አሁን ማን ይችላል? ተረጋጉ። ማን ይችላል? በደንብ አድምጡ። ያለምን የጥበብ ገደብ ያሳያል የምስክርነት እውነት ለመናገር ማለት ነውና ወደ እህታችን አጸደ ማርያም የምትባል እህታችን በሀገር አሜሪካ ነው የምትኖረው። የሚገርማችሁ ላለፉት 3 ዓመታት ማለት ነው ልጅ ማግኘት ተስኗት ነበር። እዚያ ባለችበት ሀገር ላይ በጣም ብዙ በሕክምና የሰለጠኑ ያሉባት ሀገር ነች አሜሪካ እንደምታውቁት ማለት ነውና እዚያ ሕክምና ሄዳ ስትጠይቅ ከዚህ በኋላ ያንቺ ማህፀን ደርቋል የተባለችው። የሚገርማችሁ እህታችን እዚሁ መጣ የመሰከረችው ማለት ነው። እግዚአብሔር አምላክ የደረቀን ማህፀን ማለት ነው የሚችለው ማን ነው? የሚገርማችሁ እህቷ ወለተ ኪዳን ትባላለች። እዚህ መጣ ጻድቁን ትማጸናላታለች። እዚያ ያለች አሜሪካ ያለች እህቷ እዚህ ትጸልያለች። የሚገርማችሁ ማለት ነውና እግዚአብሔር ሰምቷት ከዘመናት በኋላ የሴት ልማዷ መጥቷል። ጻድቁ በዚህ ባረከዋታል። እልል ብላችሁ እግዚአብሔርን አመስግኑ። ቅድም እንዳልኳችሁ ብዙ ምስክርነቶች ነበሩ። እንግዲህ ሁሉንም እዚህ ጋር ማቅረብ አይቻልምና ነው ግማሹን የቆረጥኩት። እዛው እንግዲህ ብትገኙ ብዙ ነገሮች ትሰማላችሁ ማለት ነው። እንግዲህ ቅድም እንደነገርኳችሁ ስብከቶች ነበሩ፣ መዝሙር ነበረ፣ እንዲሁ ዘማሪት የምንወዳት ምርትነሽ ጥላሁን ነበረች። እስቲ እሷንም ደግሞ መዝሙር እያለን እያጨበጨብን እንዘምራለን። Maria,
እና እንደተከታተላችሁት ደስ የሚል ዝማሬ ነበር። እውነት ለመናገር በጣም መንፈስን የሚያድስ ቦታ ነው። ብዙ ነገር በተለይ የህይወት ጥያቄ ያለባችሁ ሰዎች፣ መንፈሳዊ ሰላም የምትፈልጉ ሰዎች ቪዲዮ ለእናንተ ነው። እዚህ ቦታ መገኘት መምጣት አለባችሁ ብዬ አስባለሁ። ብዙ አይርቅም እንዳልኳችሁ ከጦር ኃይሎች አንድ ታክሲ ነው ይዛችሁ የምትመጡት። ብዙ ርቀት የለውም ቦታው። ስትመጡ ሁሉም ነገር ነው የምትረሱት። በጣም ደስ የሚል ቦታ ነው እንዳየሁት ከሆነ። ስለዚህ ሁላችሁም እዚህ ቦታ እንድትመጡ በዚሁ አጋጣሚ ጋብዛለሁ። በነገራችን ላይ በዚህ መርሃ ግብር ላይ እጅግ የምንወዳቸው አባታችንም ተገኝተው ነበረ። በተለይ በማማ ሚዲያ የምናውቃቸው ብዙ የበረከት ስራዎችን የሚሰሩ አባታችንም ተገኝተው ነበር። በእውነቱ ድንቅ ትምህርትም አስተምረዋል። ወደ 50 የሚጠጉ መጽሐፍትንም በነጻ ለገዳሙ ለግሰዋል። በሚገርማቸው ሁኔታ መጽሐፉ እዛው ነው ያለቀው። እዛው ገና እንደሰጡ ነው ወዲያው ነው ያለቀው። እሳቸውም እንግዲህ በበረከት ጎብኝተዋል። በጣም ደስ የሚል ነበር። እሳቸውን በዚሁ አጋጣሚ በጣም አርግተን እናመሰግናለን። ቁጭ ሲበዛም ጥሩ አይደለም፣ ሲቆምም ብዙ ጥሩ አይደለም። ለሁሉ ተመጣጣኝ ነው አይደለም? እስቲ ተነሱ፣ የተቀመጣችሁ ብድግ በሉና ቁሙ። ዝም ብላችሁ ቁሙ። በዚህ በስተቀኝ በኩል ደግሞ ድምፃችሁን የምትፈልጉት ቅባ ቅዱስና ገል ነው አይደለም? ገሉን ቅባ ቅዱሱን ዝም ብላችሁ መጠቀም፣ ጆሮአችሁና ልባችሁን ደግሞ ወደዚህ ማድረግ እና አንዳንድ ጊዜ የት እንዳላችሁ ማወቅ ጥሩ ነው። ቤተ ክርስቲያን ውስጥ ጩኸት ስለሌለ ጠጅ ቤት ብቻ ነው ጩኸት ያለው። ገበያ፣ ጠጅ ቤት እንደዛ ማስመሰል ቤተ ክርስቲያኑን ይጎዳል። ልብ በሉ፣ አንደበታችሁ ያዙ። በቤተ ክርስቲያን ላይ ጩኸት፣ ግርግርታ ምናምን ጥሩ አይደለምና ለማንኛውም እንግዲህ የበረከት ጊዜ ነበር ያሳለፍነው። እናንተም ቦታው መምጣት የምትችሉ መታችሁ ቦታው እንድታዩት በዚሁ አጋጣሚ አድራ እንላለን። እንግዲህ ጠልሰም ለዛሬ ያዘጋጀላችሁ ፕሮግራም ይመስል ነበር። በቀጣይ ቪዲዮ በሌላ ቦታ እንገናኛለን። ኮሜንት ማድረግ አትርሱ። ላይክ፣ ሼር ማድረግ እንዳይረሳ። የቀጣይ ጊዜ ይበለን።